والله ይሄ ቪዲዮ ስለመጠቅማችሁ ለብዙሃን እንዲዳረስ አድርጉ። እኔ ይሄን ሰሞን ይሄንን ቪዲዮ ለቄ ነበርና በዚህ ቪዲዮ ላይ ይመጡና አንድ እህት ወንድሞቼ አካውንታቸውን በውስጥም በኮሜንት ይጽፉልኛል ማለት ነው። እኔ አንድ ስራ ልስጣችሁ። እሱ ምን መሰላችሁ? ሶሻል ሚዲያን ተጠቀሙ። ብር ማፈስ ከፈለጋችሁ፣ ብር ከፈለጋችሁ፣ መቀየር ከፈለጋችሁ፣ ስራ ያለላችሁ ሰዎች ስልካችሁ በእጃችሁ ላይ ያለው ስልክ ብቻ በቂ ነው ለሶሻል ሚዲያ ማለት ነው። በስልክ መምረጥ አይኖርባችሁም። የግድ የሚለቁት ቪዲዮ ኳሊቲ መሆን አለበት፣ ቪው እንዳገኝና ብር እንዲሰራላችሁ ማለት ነው። ምን መሰላችሁ? አንድ የምጠቁማችሁ ነገር አለ። ሁላችሁም ከአሁን ሰዓት ጀምራችሁ ዩቲዩብ ክፈቱ። በዩቲዩብ ላይ ዶላር መብላት ትችላላችሁ። ፌስቡክ ካላችሁ በፌስቡካችሁ ቪው ዶላር መቁጠር ትችላላችሁ። ያ ዶላር ኢትዮጵያ ላይ ሲመጣ ስንት እንደሚሆን አስቡት። አንዷ ዶላር ማለት ነው። እናንተ በወር $1000 የምትሰሩ ከሆነ በወር ነው ያልኩት። በወር $1000 የምትሰሩ ከሆነ በወር የት ነው የሚመጣው? በኢትዮጵያ ሲመነዘር። ይሄን ነገር ሰፋ አርጌ አስቀምጥላችኋለሁ። የት? ዩቲዩብ ላይ ማለት ነው። ሁላችሁም ዩቲዩብ ላይ እዚህ ጋር በማስቀምጥላችሁ ገብታችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከምለቅላችሁ ድረስ እንድትጠብቁኝ እላለሁ። ሰፋ ያለ ቪዲዮ ለእናንተ የሚጠቅም ስለሆነ ብር መስራት ከፈለጋችሁ፣ ስራ ካሌላችሁ፣ መንግስት ሰራተኛ ሆናችሁ ባንክ ቤት የምትሰሩ ከሆነ፣ ሰው ቤት የምትሰሩ ከሆነ እንዴት ሶሻል ሚዲያ ላይ መቀየር እንደምትችሉ እኔ ሰበብ ልሆናችሁ ከዛን ለኔ ዱዓ አደርጋላችሁ ማለት ነው። ሁላችሁም ዩቲዩብ ላይ ጠብቁኝ፣ ሰብስክራይብ እያደረጋችሁ ጠብቁኝ። ኢንሻአላህ ሰፋ ያለ ቪዲዮ እንዴት እንደሚከፍል ምን አይነት ቪዲዮ ብትሰሩ ቪው እንደምታገኙ በፌስቡክም በሁሉም ነገር ሰፋ አድርጌ አስቀምጥላችኋለሁ። በዩቲዩብ ላይ ስለምለቅላችሁ በቅርብ ቀን ጠብቁኝ እላለሁ። ማሰላማ